እሱ ደግሞ ማለት የሆነ ሰው እወድሻለሁ ግን በቃ እኔና አንቺ አብረን መቀጠል አንችልም፣ ጓደኛ መሆን አንችልም ብሏችሁ ሲርቃችሁ በጣም ነው የሚከፋው። ማለት የሆነ ጥፋታችሁን እንኳን ብታውቁ በቃ ይሄን ስለበደልኳት ነው ይሄን ስላደረኩት ነው ትላላችሁ። ግን እዚህ ጋር እኔ ይሄን አድርጌዋለሁ የምለው ነገር ምንም አይነት ነገር የለም። እሱ ምንም አላደረግሽም ጥሩ ልጅ ነሽ እያለ የራቀኝና ለምን ማለት በዚህ ልክ ለምንድን ነው እኔ ላይ እንደዚህ የሚደራረበው ነገሮች? ለምንድን ነው እንደዚህ የሚሆኑት? በቃ ቤተሰቦች እኔ እናቴን ማስደሰት አለብኝ ብዬ ነው እዚህ ሀገር የተቀመጡት እና እዚህ ሀገር ላይ የማውቀው ምንም የለኝም። አክስት አለችኝ ግን ከዛ ውጪ ሌላ ማንም የለኝም። እዚህ ጓደኛ ምናምን እንደዚህ ምንም በቃ ምንም ማለት ነው። እና የኔ ጓደኞች ምናምን እዛ ወሎ ናቸው ያሉት እና እዚህ ሀገር ላይ ያውቃል ማንም እንደሌለኝ እና ጥሎኝ ቤተሰቦቼ ማለት እና እኔ ከዚህ በኋላ ዩቲዩብም አልሰራም፣ ዩቲዩብ ላይ አልመጣም። እናንተንም ለመሰናበት ነው የመጣሁት። ሻንጣ ይዣለሁኝ። በቃ ትኬት ቆርጫለሁ፣ ቡክ አድርጌያለሁኝ። ወደ ወሎ ለመሄድ ወስኛለሁ። ማለት እዚህ ምንም አልሰራም። በቃ ምን አለኝ ብዬ እቀመጣለሁ። ምን አለኝ ንገሩት። ማለት ጓደኛ ብዬ የማስበው ሰው ካለ ምንም ምክንያት ምንም ሳላደርገው ሚስታ መለየት አለብን። ምን አደረግኩ? ምንም አላረግሽኝም እያለኝ ነው እየተለየኝ ያለው ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ደህና ናችሁ ወይ? ያለሁኝ አልሐምዱሊላህ። ያው እየጠፋሁ ነው፣ ቶሎ እየሰራሁ አይደለም እላችኋለሁ። ያው ካለመመቻቸት የተነሳ እላችኋለሁ። ውድ ቤተሰብ ሁሌ እንደምላችሁ ቪዲዮዬን የደረሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ውድ ቤተሰቦቼ ሰብስክራይብ ያደረጋችሁ ደግሞ ቪዲዮ የሚደርሳችሁ ላይክ ሸር በማድረግ ተባበሩኝ እላችኋለሁኝ። እና ሁሌ በመውጫ በመግቢያ የምምላችሁ ምንም ስለማይከፈልበት እናንተን ስለማይጎዳ እኔን ይጠቅማል እናንተን አይጎዳም ውዶችዬ። ያው ሰብስክራይብ እያደረጋችሁ ተጎን የሆኑልኝ እላችኋለሁ። ውድ ሀገሬ ልጆች ዛሬ ብቅ ያልኩት ያው ናዲ ትንሽ አሳዘነችኝ። ያው እያለቀሰች ነው እንደምታዋት። ሚፍታህ ጋር ያው አላውቅም ምን እንደተፈጠረ። ያው በአጭር ጊዜ ውስጥ ነው ብዙ አልቆዩም እና አሁን ለታ የሆነ ቪዲዮ ሰርቶ ነበር እሱ። ያው ታውን በኋላ አንቺ ጋር መቀጠል አልችልም በቃ መለያየት አለብን ምናምን ተካሚላ ጀርባ ለእናንተ ለተከታታዮቼ የማላቀርበው ነገር ሌላ ነገር ስላለ በቃ ከሷ ሀገር መቀጠል ማቆም ወስኛለሁ ምናምን እያላት ነበር። እሷ ደግሞ አሁን በጣም ነው ያሳዘነችኝ። በነገራችን ላይ ያው የስራው ባህሪም ሊሆን ይችላል አይታወቅም። ሶፊም ታውቃላችሁ ተዝቀድም የተውፊቅ ሚስት በጣም ነበር የምታለቅሰው። አላሁ አለም አሁን እንግዲህ ጭራሽ ይለያዩ አይለያዩ አላውቅም። ተውፊቅ ደግሞ የሆነ ቪዲዮ አይቻለሁኝ ተሞሸረ እንደ ሌላ ሴት ጋር የሰርግ ቪዲዮ ምናምን ቲክቶክ ላይ ተለቆ አይቻለሁኝ። እሱ አላውቅም ያው እንግዲህ ለስራ ይሁን እውነት አግብቶ ይሁን አላውቅም። እና ያለቅሳሉ። አሁን ሩታ ብትሏት አሁን ራሱ የምታፈሰው እንባ ሶፊ፣ እችም ደግሞ ጠመደችው ማለት ነው። እንባቸው ተየት እንደሚመጣ ወይኔ ጉዴ! ካሜራ ደግ ነው። እንዴት ነው የሚያለቅሱት? ያው ፊልም ነው አይደል? ፊልም ካራክተር የተሰጣቸውን ካራክተር እንግዲህ በስርዓት መወጣት ስላለባቸው ይመስለኛል። አላሁ አለም። እንግዲህ ያው ሚፍታህ ጋር ማቺ አድርገው ነበር። እንግዲህ እውነት ለመናገር ያው ሁለቱም ሙስሊም ወንድሜና ሙስሊም እህቴ ስለሆኑ ትንሽ ቅር ብሎ የነበረ በመስራታቸው እና አብረው በመምጣታቸው ሳይሆን ያው ሀጅ ነብይ መሆኑ ቢያገባት አላዴን ሚስቱ አድርጎ አብረው ቢሰሩ ደስ ይለኛል። ካልሆነ ግን በሙስሊሞች ላይ በጣም አስጠያፊ ነገር ነው። ኒካ ወይ ወንድም የታልሆነ ወይ የኒካ ባል የታልሆነ ሚዲያ ላይ አምጥቶ መጋጋጥ ወላሂ በዛ የመጣ ሰባቴ ይቀራል እንጂ እንደዛ አላደርግም እኔ። የእናቴ ላይ ወንድሜ ከሆነ አብሬ ለመስራት ወይ ደግሞ በኒካህ በሀቅ ተሆነ እንጂ ያስጠላል። ያው ይሄ ሁላችንም እንዳስተያየት በአስተያየት በኮሜንት ስንሰጣቸው ከርመናል። ያው ለእሷም በማሰብ ማለት ነው ሙስሊም ወንድሙና እህቶቻችን ስለሆኑ ማለት ነው።
እወዳታለሁ ነው የሚለው። ተወደደ ደግሞ ማግባት አለበት፣ ሚስቱ ያርጋት፣ ሀቅ ያርጋ፣ ሀላል አድርጎ ይስራ የሚለው ነበረ። አሁን ደግሞ የተፈጠረውን አላውቅም። ያው ችግራቸውን አልተናገሩም። አልቀጥልም ታንቺ ጋር አልሰራም እያለኝ ነው። አዲስ አበባ የመጣሁት እሱም ብዬ ነው። እና አዲስ አበባ ላይ ምንም ሰው የለኝም እኔ በቃ ማንንም ማውቀው ጓደኛም የለኝም። ቪዲዮ መስራትም አልችልም። እሱ አምጥቶ ዝህ በቃ እሱን ብዬ መጥቼ በቃ አልሰራም። ምክንያቱም በማላውቀው ነገር ጥሩ ነሽ ጥሩ ናት ይላል፣ ግን ምክንያቱም በማላውቀው ነገር በቃ ራቀኝ እያለች እያለቀሰች ነው እንደምታዋት። እንግዲህ ሚፍታህ ያው ችግሮችን አጠራርገህ ጠበብ አድርገህ ብትፈታ ጥሩ ነው። ማለቴ ያው ቅር ያለህ ነገር በዲንህ ከሆነ ያው አጅነቢ ሲከር አልሰራም ብለህ ከሆነ ምናልባት ያላህ ልብ ሰጥቶህ ይሄ ያው በሌላ ነገር ተሆነ ግን አታስለቅሳት። ልጅቷ አከፋህም ብትጋቡም ወደፊት አብራችሁን ብትሰሩ አብራችሁ ታደርጋላችሁ ማለት ነው። እና አታስለቅሳት ነው የምለው። ሴት ልጅ ማስለቀስ ጥሩ አይደለም። ረሱላችን አለይሂ ሰላም ሴቶችን አደራ 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 ብለዋል። በመጨረሻ ቀናቸው ማለት ነው። ሶላታችሁን አደራ ሶላት አደራ ካሉ በኋላ ሴቶችን አደራ ነው ያሉት። ሙስሊም ወንድ ሙስሊም ማንኛቱንም ሴት ልጅ እንባዋ እንዲፈስሰ በመሆን ጥሩ አይደለም እና አታስለቅሳት። በአንተ እንደዛ አታልቅስ ነው ምልክ። ጥሩ አይደለም። እችሊ ወዲያም ከሆነ ፍቅር ካለባት ቁጭ ብለህ ማስረዳት ነው የሚሆንልህ። ከሆነ ተፋቅራችሁ ወደ ኒካህ መግባት ወደ ሀላል ማለት ነው። እማይሆንልህ ከሆነ ደግሞ እሷ በሚገባ ቋንቋ ቁጭ ብለህ አስረዳት እንጂ እንደዚህ በደፈነው በቃ አልሰራም ታንቺ ጋራ ምን ማድረውሽ እያልክ ባታስለቅሳት። መጀመሪያ አቅርባሃታል፣ እያየንህ ነው። በደንብ ነው ያቀረብካት፣ እያቀፍክ እየተሻሸህ አጅነቢይ ሴት ልብህ ላይ አድርገህ እያቀፍክ ራሷን እየሳምክ ምናምን ስትሰሩ ከረማችኋል አይደል እንዴ? እኛ ሀላልህ እንዲትሆን ምኞታችን ነው፣ ሚስትህ እንዲትሆን ምኞታችን ነው እውነቱን ለመናገር። ስለዚህ አሁንም መጀመሪያም የገባህበት እዋጣዋለሁ ብለህ እስከሆነ ድረስ መቼም ታታቀርታ አይደለም ለአንተ መናገር። ያው ለምኑ ላልቃሹ ነው ለምኑ ማርዲያት ነው ይባላል። እና ስለ ዲንህ ጠንቅቀህ ታውቃለህ፣ እያወቅህ ነው የገባህበት። ያን ነገር ግን ወደ ሀላል አድርገህ አስተካክለህ አብራችሁ ስሩ ነው የምለው። ካልሆነ ደግሞ ቁጭ አድርገህ በሚገባ ቋንቋ አስረዳት እንጂ አታስለቅሳት። የእሷ እንባ ጥሩ አይደለም ለአንተ ማለት ነው። የስራው ባህሪ ነው። እንባቸው በጣም ቅርብ ነው፣ ያለቅሳሉ። ሶፊያ አይታችኋል፣ እንደዛ ጭምልቅ ነበር የምትለው መታ ካሜራ ደቅና ማለት ነው ታለቅስ ነበረ። ጉድ እኮ ነው። ሩታ እንደዚሁ አይታችኋል፣ ታብርሽ ጋር ለእሶ ባለፈውን መስከረም ይሄ ምን መስከረም አሁን ከረመዳን በፊት ረጀብ የከረሙበት ተሸባን ረጀብ ረመዳን ሳይገባ ማለት ነው። ለለእሶ እንድትላቀሱ ከርማ አሁን ደግሞ ወደ ፍቅር ገብተዋል። እና የሚዲያው ባህሪ ነው ካራክተር የሚሰጣቸውን ካራክተር ለመወጣት ግን ሚፍታህ እኔ እውነት ልንገርህ እንደ ሌሎቹ አሁን እና አብርሽና እና ሩታ ሙስሊሞች አይደሉም። አላህ ሂዳያ ይስጣቸው። እኛ ሁሉም ያላህ ፍጡር እስከሆነ ድረስ ለራሳችን የወደድነውን ለነሱ መውደድ አለብን። አላህ ሂዳያ ይስጣቸው፣ ዱዓ እናደርግላቸዋለን። ወላኪን እነሱስ እሺ ባንድ ፊቱ ሙስሊም አይደሉም እንበል። አንተ ሙስሊም ነህ አይደል እንዴ? የእነሱን ካራክተር እያሰራሃት ከሆነ ወጣ እንድታለቅስ ለቪዲዮ ለዩቱብ ለቪው ብለህ ሰው እንዳይላችሁ ለዶላር ብለህ ከሆነ እንደዚህ ካራክተር የሰጣት አላህን ፍራ ነው የምለው። እውነቴን ነው፣ አላህን ፍራ። ኦኬ። እውነት ደግሞ በድልሃል ከሆነ የእሷን ባጥሩ አይደለም እና ቁጭ ብለህ አስረዳት፣ ተነጋገሩና አታስለቅሳት ነው የምለው።
እንባዋ በጣም ያስፈራል። እና ይህንን ነው ምልክ ለሚፍታህ ላይክ ሸር እያደረጋችሁ አድርሱልኝ። ውድ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ምንም አይከፈልበትም። አሁንም ቢሆን በመግቢያ እንደነገርኳችሁ ቪዲዮ ላይክ ሸር ሰብስክራይብ በማድረግ ተጎን ይሆኑላችኋለሁ። በሌላ ቪዲዮ ውስጥ እንገናኝ።